የትግራይ ህዝብ ኢትዮጵያነት ልነግሩ አትችልም። ዛት ሰይ በቃ ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችም ከጊዜ በኋላ ነው የሚደርሱለት። ሶ ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸውም ይሄ ነው። ሶ ኢትዮጵያዊነት ከነሱ ነበር የሚነሳው። ወይ አሳምነው ጽጌን አትወደውም ማለት አሳምነው ጽጌ እኮ የሩቅም የቅርብም የትግራይ ህዝብ በኢትዮጵያነቱ የማይደራደር ነው። ጠላት እንኳን መጥቶ እኛ በኋላ ነው የምንደርስለት ነው ያለው በአማራ ቲቪ መጥቶ አሳምነው። እንግዲህ ሽጉጥ ተደቅኖበታል። ሪያሊቲው ስለሆነ ነው። የትግራይ ህዝብ ኢትዮጵያነት ልነግሩ አትችልም። ዛት ሰይ በቃ ከማንም በላይ ሞቶ ነው የሚያሳየው። በንግግር አይደለም። አሁን ብዙዎቻችሁ በንግግር ነው ጆክ ያዛችሁት። ኢትዮጵያ አንድ ላይ ኢትዮጵያ የሚሞት ሰው የለም። ምን ያዝ መሃን ሆኖ ነው እንደ ሞተው ከየትኛውም ብሔር ቁጥሩ ትንሽ ነው የትግራይ ህዝብ። በመጣው ነገስታት ሙሉ ለኢትዮጵያነቱ ስለሚሞት ነው። ደከመው። አሁን ደግሞ ደከመኝ ቴዲ እኔን በኢትዮጵያነት አይወዱኝም ለሳምፕል ነው የሚያስቀምጡኝ እንጂ እኔ እንደ ጥላቻ ሰባኪ አድርገው እነሱ እንደ ኢትዮጵያነት ዘምረው የተሰራብኝ ፋብሪካ ነው። ቴዲ አፍሮ ራሱ ስለ ትግራይ አንድ ቀን ዘፈኑ አያውቅም። ስለ ነገስታት ከዘፈኖቹ ለማምጣት እንችላለን።